ሰላም ጤና ይስጥልን። ፈጣንና እውነተኛ መረጃዎችን ወደ እናንተ የምናደርስበት የዓለም መድረክ የዩቲዩብ ቻናላችን ነው። በአሁኑ ሰዓት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና በሀገር ወዳዱ ማህበረሰብ ዘንድ ታላቅ ቁጭትና ሐዘንን የፈጠረው የምስራቅ አርሲው አሰቃቂ ጥቃት ዋነኛ መነጋገሪያ ሆኗል እና የኢሰመኮ አስቸኳይ ሪፖርት በአካባቢው በትክክል ምን እየተፈጠረ ነው? ይህን ያህል ንጹሃን አልቀው ሺዎች ተፈናቅለውና የ101 ዕድሜ ያስቆጠረው ታሪካዊ ቤተክርስቲያን ወድሞ ለምን ዝምታ ተመረጠ? የመንግስት ይፋዊ አቋም ምንድነው? ዝርዝር መረጃዎችን አሁን ይዘንላችሁ ቀርበናል። ወደ ዜናው ከመግባታችን በፊት ቻናላችንን አሁኑኑ በሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በአርሲ ዞን አስኮ ወረዳ ግንቦት 23 እና 24 ቀን 2018 የተፈጸመውን የሰብአዊ መብቶች ጥሰት በተመለከተ ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ከዓይን እማኞች፣ ከተጎጂዎችና ከመንግስት አካላት ባሰባሰበው መረጃ መሰረት ራሱን የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ ብሎ የሚጠራው ታዋቂ ቡድን በፈጸመው ጥቃት ከመንግስት የጸጥታ ኃይል አካላትና ንጹሃን ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን እንዲሁም የንብረት ውድመት ቃጠሎ መድረሱን በይፋ አረጋግጫለሁ ብሏል። ኮሚሽኑም መንግስት ተገቢውን ምርመራ በማካሄድ በአስቸኳይ ተጠያቂነትን እንዲያረጋግጥና ተጎጂዎችን እንዲከስ አሳስበዋል። ወደ ቀጣዩ ሰበር መረጃ ከማለፋችን በፊት ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመሆኑ ይህን ያህል ጥቃት ተፈጽሞ ለምን በፌዴራልና በክልል መንግስታት ዘንድ ዝምታ ተመረጠ የሚለው የብዙዎች ጥያቄ ሆኗል። በጉዳዩ ዙሪያ መረጃ ለመስጠት ከሲቢሲ አፋን ኦሮሞ የተደረገ ተደጋጋሚ ሙከራዎች አልተሳኩም። የኦሮሚያ ክልል ኮሚሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላም ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ስልካቸውን አነሱም ተብሏል። በአንጻሩ የአርሲ ዞን ኮሚሽን ጽህፈት ቤትና ጥቃቱ የተፈጸመበት የሎንቆ ዋቤ ወረዳ አስተዳዳሪ ሐሰን መሐመድ ስለተፈጸመው ጥቃት ስለሞቱ ሰዎችም ሆነ ስለወደመው ንብረት እስካሁን የደረሰ መረጃ የለም እናጣራለን የሚል አነጋጋሪና አሳዛኝ ምላሽ ሰጥተዋል። ማህበረሰቡ ግን የመንግስት የጸጥታ መዋቅር በአካባቢው ያለ እንዲህ አይነት ጥቃት ተፈጽሞ መረጃ የለም የመባሉን መንግስት ለጉዳዩ የሰጠውን አነስተኛ ትኩረት ያሳያል ሲሉ በከፍተኛ ሁኔታ እየተቹ ይገኛሉ። ወደ መጨረሻው ሰበር መረጃችን ከማለፋችን በፊት ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ አሳዛኝ ክስተት ጋር ተያይዞ የኢትዮጵያ ጃንደረባ ትውልድ በምስራቅ አርሲ በግፍ ለተገደሉ ሰማዕታት ጸሎተ ምህላና ዝክረ ሰማዕት አርብ ግንቦት 28 2018 ዓ.ም አካሂዷል። ሐዋርያው ቅዱስ ጳውሎስ አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ በማለት እንደተናገረ በየትኛውም ስፍራ የሚፈጸም ግድያ የቅዱስ ቤተክርስቲያን ሁሉ ሐዘን መሆኑ ተገልጿል። በዚህም ምክንያት የምዕመናን ድምጽ ለሚሰማ እንባ ለሚቀበል ለተገፉት የሚፈርደው አምላክ ስለ ሰማዕቱ ሞት በእግዚኦታና በጸሎት በመማጸን እንዲሁም በሻማ ማብራት ታላቅ የመታሰቢያ መርሃ ግብር ተከናውኗል። ክብራትና ክብራን በምስራቅ አርሲ በንጹሃን ዜጎች ላይ ስለደረሰው ጥቃትና ስላለው ወቅታዊ የመንግስት ዝምታ የነበሩ መረጃዎች እነዚህ ነበሩ። መንግስት መረጃ የለኝም ማለቱንስ እርስዎ እንዴት ይመለከቱታል? ሀሳቡን ከታች ኮሜንት ላይ አስቀምጡልን። በየቀኑ ፈጣንና እውነተኛ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግዎን እንዳይረሱ። ቪዲዮን ከወደዱት ላይክ ያርጉ። ሰላም ቆዩ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም?